በዚህ ቪዲዮ ለቡና ተክል ኮምፖስትን እንዴት ማዘጋጀት እንደሚቻል እናሳያችኋለን። ኮምፖስትን እንደ ማዳበሪያ ከማምረት በፊት ተጨማሪ ንጥረ ነገሮችን ለማከናወን የአፈር ትንተና መከናወን ይኖርበታል። በዝግጅቱ ላይ ተጨማሪ ነገር ማድረግ ያስፈልግ ይሆናል። ግብአቶቹ በቀላሉ ሊከማቹ የሚችሉበት ጉድጓድ ኮምፖስቱን ለመከታተልና ለመተግበር በቂ ቦታ ያስፈልጋቸዋል። የማከማቻውን ፍሬም በእንጨት ወይም በሸንበቆ ማዋቀር ትችላላችሁ። ጉድጓዱ ከኃይለኛ የፀሐይ ብርሃን፣ ከከባድ ዝናብና ከኃይለኛ ነፋስ ሊጠበቅ ይገባል። በመጀመሪያ ለማዳበሪያ 3 የእጽዋት አይነቶች ያስፈልጎታል። ደረቅ ግብአቶች እንደ በቆሎ ገለባ፣ አብቅና የደረቁ ቅጠሎች እንዲሁም እርጥብ ሳሮች፣ የአትክልት ቅርፊቶች ወይም የቤት ውስጥ ጥራጊዎች ለምሳሌ የቡና አሰር እና የሻይ ከረጢቶችን መጠቀም ይቻላል። ሁለተኛ የእንስሳት ቆሻሻ ልክ እንደ የላም እበት ወይም ፍግ ያስፈልጋል። እንደ ፎስፈረስና ፖታሺየም ሮክ ዱቄት መጨመር ይቻላል። የአፈር ትንተና እንደሚጠቁመው ከሆነ እንደ እንቁላል ቅርፊት ወይም የእንጨት ከሰል አመድ ያሉ ሌሎች ነገሮችም ጥቅም ላይ ሊውሉ ይችላሉ። ኮምፖስት ትክክለኛ እርጥበት እንዲኖረው በቂ ውሃ ያስፈልገዋል። ለማዘጋጀት ደረጃዎቹ እነዚህ ናቸው። ለማዳበሪያ ማከማቻ የሚሆን ቦታ ላይ ምልክት ያድርጉ። ዝቅተኛ ቦታ 1.5 በ1.5 ሜትር ወይም 5 ጫማ በ5 ጫማ። የኮምፖስት ማከማቻ ተመሳሳይ መጠን ያለው ነገር ግን ጥልቀት የሌለው ጉድጓድ ይቆፍሩ። 30 ሴንቲሜትር ወይም 1 ጫማ ጥልቀት ያህል ያድርጉት። የጉድጓዱን የታችኛውን ክፍልና ጎኖቹን በውሃ ወይም ፍግ ድብልቅና ውሃ ይቀቡ። ደረቅ የእጽዋት ግብአቶችን በመጠቀም መሰረት ይገንቡ። ባጫጭሩ ይቆራርጡት። አሁን ማከማቻውን መገንባት መጀመር ይችላሉ። ተለዋጭ የእጽዋት ብስባሾችና እያንዳንዳቸው 20 ሴንቲሜትር ወይም 0.5 ጫማ ውፍረት ያለው የእንስሳት እበት ወይም ፍግ ይደራርቡ። ከጎኖቹ ይልቅ ሽፋኖቹ መሃሉ ላይ ወፍራም መሆን አለባቸው። አስፈላጊ ከሆነ በንብብሮቹ መካከል የተወሰነ ፒናክ የሮክ ዱቄት ይጨምሩ። ሽፋኖቹን በሚከምሩበት ጊዜ ማርጠብ፣ ነገር ግን ከመጠን በላይ አያርጥቡት። እርጥበቱን በእጅ መሞከር ይችላሉ። የተወሰነ ፍግ ወስደው በእጆ መጭመቅ። ናሙናው ከተፈረካከሰ ንብብሩን የበለጠ እርጥብ ማድረግ አለቦት። ጥቂት ጠብታዎች በጣቶቹ መሃል ከታዩ እርጥበቱ በቂ ነው። ውሃው በጣቶቹ መካከል የሚንጠባጠብ ከሆነ በጣም ብዙ ውሃ አለው። እንደዛ ከሆነ ውሃ ማጠጣቱን ያቆሙና ትንሽ እንዲደርቅ ያድርጉት። የድርብርብ ከፍታ ላይ እስኪደርስ ድረስ ንብብሩን መከመሩን ይቀጥሉ። 1.5 ሜትር ወይም 5 ጫማ የመጨረሻው ንብብር የእጽዋት ብስባሽ መሆን አለበት። ደረቅ አፈሩን በቆለሉት ላይ ይበትኑት፣ ነገር ግን የአየር ዝውውሩን እንደማይከለክል እርግጠኛ ይሁኑ። ማዳበሪያው በሚዘጋጅበት ሂደት ውስጥ ዝናብ ቢዘንብ ክምሩን በፕላስቲክ ይሸፍኑ። ኮምፖስቱን እንዴት እንደሚከታተሉት እነሆ። በመጀመሪያዎቹ 3 ሳምንታት ውስጥ በሳምንት 1 ጊዜ ክምሩን ማገላበጥ። ከ4ኛው ሳምንት ጀምሮ በየ15 ቀኑ ክምሩን ያገላብጡት። ክምሩን ሲያገላብጡ ሁሉንም ግብአቶች በደንብ ይቀላቅሉ። ሁሉንም ግብአቶች እርጥብ ለማድረግ ውሃ ይጨምሩበት። የሙቀት መጠኑን ያረጋግጡ። ጥሩ ብስባሽ ለማግኘት በተስማሚ የሙቀት መጠን በ60 ዲግሪ ሴንቲግሬድ አካባቢ ለ60 ቀናት መቀመጥ አለበት። የሙቀት መጠኑን በብረት ዘንግ መሞከር ይችላሉ። ለጥቂት ደቂቃዎች ክምሩ መሃል ውስጥ ያስገቡት። ከዚያም ዘንጉን በእጆ በጥንቃቄ ያዙት። ከዚያም እርስዎ ሊይዙት የማይችሉት የሙቀት መጠን ከሆነ ክምሩን ይገልብጡ። በአንጻራዊ ሁኔታ ቀዝቃዛ ከሆነ ክምሩን የበለጠ እርጥብ ያድርጉት። ከ3 እና ከ4 ወራት በኋላ ኮምፖስቱ ዝግጁ ነው። ጥቁር ቀለም፣ ለስላሳ ይዘትና ደስ የሚል ሽታ ይኖረዋል። እንዲሁም የአካባቢውን የሙቀት መጠን እንዲቀዘቅዝ ያደርገዋል። በቀጥታ ከዝግጅቱ በኋላ ኮምፖስቱን በትክክል ይተግብሩ። የማይቻል ከሆነ ኮምፖስቱን ያከማቹ። ከፀሐይና ከዝናብ ይጠብቁ። በቅጠሎች፣ በአፈር ወይም በፕላስቲክ ይሸፍኑ፣ ወይም ደግሞ በቦርሳዎች ወይም በከረጢቶች ያስቀምጡ። በዚህ መንገድ ለብዙ ሳምንታት ሊከማች ይችላል። አፈር ላይ የሚተገበረውን ትክክለኛ መጠን ለመወሰን የአፈር ትንተና ያካሂዱ። አዲስ ችግኞችን ለመትከል 10 ቶን በሄክታር ወይም 4 ቶን በኤከር ወይም 200 ኩንታል በሄክታር ይጠቀሙ። ቁፋሮን ማዘጋጀትና ተጨማሪ 2 ቶን በሄክታር ወይም 0.8 ቶን በኤከር ወይም 40 ኩንታል በሄክታር ላዩን መትከል። ይህ
በአንድ ቡና ተክል ከ1 እስከ 2 ግራም ወይም ከ2 እስከ 4 ነጥብ ፓውንድ ነው። ኮምፖስቱ መሬት ውስጥ ሲገባ በፍጥነት አፈሩ መሸፈን አለበት። ለነባር የቡና ተክሎች የሚጠቀሙ ከሆነ 7 ቶን በሄክታር ወይም 140 ኩንታል በሄክታር ላዩን ይጠቀሙ። ለሚመጡት ዓመታት ወደ 5 ኩንታል በሄክታር ወይም 100 ኩንታል በሄክታር ይቀንሱ። ይህም 250 ግራም በአንድ የቡና ተክል ነው። ይህንን ሥራ በጠዋት ወይም ከሰዓት በኋላ ላይ ይስሩ። እናም ኮምፖስቱን በፍጥነት በአፈር ይሸፍኑ። በቡና ችግኝ ማፍያ ውስጥ ኮምፖስትን እንደ ማዳበሪያ መጠቀም ይችላሉ። እስከ ከፍተኛ 30% ድብልቅ ድረስ ከሸክላ አፈር ጋር መቀላቀል ይቻላል።